የእግዚአብሔርን ፈቃድ ማድረግ። ሕይወት ግልጽና ትርጉም ያለ እንዲሆን የእግዚአብሔርን ፈቃድ ማወቅ ምን ያህል እንደሚያስፈልግ ታውቃለህ? በመጽሐፍ ቅዱስ ማቴዎስ ምዕራፍ 7 ቁጥር 21 እንዲህ ይላል፣ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ስለዚህ የእግዚአብሔርን ፈቃድ ለማድረግ የእግዚአብሔርን ፈቃድ ማወቅ ምን ያህል ጠቃሚ ነው። በዚህ ቪዲዮ በቀላሉ እና በጥልቅ የእግዚአብሔር ፈቃድ ምን እንደሆነ እንመለከታለን። የእግዚአብሔር ፈቃድ ማለት እግዚአብሔር ሰው በምድር በትክክል እንዲኖር የፈለገው ሕይወት ማለት ነው። እግዚአብሔርን ፈቃድ ማወቅና ማድረግ በመንፈሳዊ መንገድ ሕይወት ትርጉም እንዲሰጥ ይረዳል፣ ዘላለማዊነትንም ያሳምራል። በዚህ ቪዲዮ የእግዚአብሔር ፈቃድ የሆኑትን 7 አስፈላጊ ነገሮችን እንመለከታለን። አንደኛ፣ በልጁ ማመን። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንዲህ ይላል፣ ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። ማመን በመጽሐፍ ቅዱስ ቋንቋ አእምሮ መስማማት ብቻ አይደለም፣ ሕይወትን መስጠት ነው። በኢየሱስ ማመን ማለት እርሱ ማን እንደሆነ፣ ምን እንደሰራ፣ ለምን እንደሞተ አውቆ ተቀብለው ሕይወትን ለእርሱ መስጠት ማለት ነው። ብዙ ሰዎች እኔ አምኛለሁ ይላሉ፣ ግን ሕይወታቸው አይቀየርም። ይህ ደግሞ መጽሐፍ ቅዱስ የሚናገረው ማመን አይደለም። ያዕቆብ ምዕራፍ 2 ቁጥር 19 እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል ይላል። አጋንንት ከሚያምኑት እምነት የማይለይ እምነት ካለ እርሱ መጽሐፍ ቅዱሳዊ አይደለም። በኢየሱስ ማመን እርሱን መከተል ነው። እርሱን መከተል ቃሉን መታዘዝ ነው። በኢየሱስ ማመን የሕይወት ለውጥን ይፈጥራል። ስለዚህ ያልሞተውን እና እውነተኛ የሆነውን እምነት መያዝ ይህ ነው የእግዚአብሔር ፈቃድ። ሁለተኛ፣ ልጁን መመስከር። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እግዚአብሔር አማኞችን የተመረጡ የንጉሥ ካህናት ብሎ ይጠራቸዋል። ከጨለማ ወደ ብርሃን የጠራን የእርሱን በጎነት እንድንናገር ነው። በስራ ቦታ፣ በቤት፣ በማህበረሰብ ክርስቶስን መግለጥ፣ በሕይወታችን ሰዎች ኢየሱስን እንዲያዩ ማድረግ አለብን። ዝም ያለ ክርስቲያን ከመጽሐፍ ቅዱስ እይታ የተሟላ አይደለም። በልጁ አምኖ ልጁን መመስከር፣ ይህ ነው የእግዚአብሔር ፈቃድ። ሶስተኛ፣ በቅድስና መኖር። ብዙ ክርስቲያኖች የእግዚአብሔር ፈቃድ ምንድነው ብለው ይጠይቃሉ። አንዳንዶች ፈቃዱን ከሙያ፣ ከጋብቻ፣ ከአገልግሎት ወይም ከሕይወት ውሳኔዎች ጋር ብቻ ያገናኛሉ። ነገር ግን መጽሐፍ ቅዱስ የእግዚአብሔርን ፈቃድ በግልጽና አንድ መሠረታዊ ቃል ይገልጣል፣ እርሱም ቅድስና። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ይላል። ይህ ቃል ፈቃዱ ምስጢር እንዳልሆነ ግልጽና ለሁሉም አማኞች የተገለጠ መሆኑን ያሳያል። እግዚአብሔር ፈቃዱን ለሰው ሲገልጥ መጀመሪያ ሕይወቱን ይመለከታል። ቅድስና ካልነበረ ፈቃዱን መረዳትና መፈጸም አይችልም። ምክንያቱም ፈቃዱ ከባህሪው ይመነጫል። እግዚአብሔር ቅዱስ ስለሆነ ፈቃዱን ቅዱስ ነው። ቅድስናን ከፈቃዱ መለየት ትልቅ መንፈሳዊ ስህተት ነው። አንዳንዶች እግዚአብሔር ፈቃዱን አሳየኝ ይላሉ፣ ነገር ግን ሕይወታቸው በኃጢአት ውስጥ ነው። መጽሐፍ ቅዱስ ግን ይህን አይደግፍም። ምክንያቱም ያለ ቅድስና ጌታ ማንም አያይም። ቅድስና የእሁድ ቀን ብቻ የሚታይ መንፈሳዊ ሁኔታ አይደለም፣ የዕለት ተዕለት ሕይወት መንገድ ነው። ክርስቲያን በቤት፣ በስራ ቦታ፣ በመንገድ፣ በንግግርና በሀሳብ ውስጥ በቅድስና ይኖራል።
እግዚአብሔር ቅዱሳን ሁኑ ብሎ የጠየቀው ይህን ሁሉ ያካትታል። ክርስቲያን በዘመናዊ ዓለም ውስጥ እየኖረ ቅድስናን መጠበቅ የሚፈታተን ነገር ነው። ቴክኖሎጂ፣ ማህበራዊ ሚዲያ፣ የንግድ ፍላጎት፣ የዓለም እሴቶችና የህይወት ፍጥነት ቅድስናን በቀጥታ ይፈትናሉ። ነገር ግን እግዚአብሔር ክርስቲያንን ከዓለም ለማራቅ ሳይሆን በዓለም ውስጥ ቅዱስ ሆኖ እንዲኖር ጠርቷል። ስለዚህ ቅድስና የእግዚአብሔር ፈቃድ ነው። አራተኛ፣ ጊዜን በአግባቡ መጠቀም። ኢየሱስ እንዲህ ብሎ በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ተናግሯል። ቀን ሳለ የላከኝ ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልበት ሌሊት ትመጣለች። ኢየሱስ በአገልግሎቱ ጊዜ እንደሚያልፍ አውቆ ጊዜውን በትክክል ተጠቅሟል። ጊዜ የማይመለስ ሀብት ነው። ብዙ አማኞች እምነት አላቸው፣ ግን ዝግጁ አይደሉም። መዘጋጀት እምነትን አይቃረንም፣ ያጠናክረዋል እንጂ። ጊዜ እያለ ጸልይ፣ ጊዜ እያለ ቃሉን አጥና፣ ጊዜ እያለ አገልግል፣ ጊዜ እያለ ስራ። ጊዜን በአግባቡ መጠቀም ጊዜ ሳያልፍ የእግዚአብሔርን ፈቃድ በጊዜ ለመፈጸም ይጠቅማል። አምስተኛ፣ ትኩረታችንን በሰማይ ማድረግ። ቆላስይስ ምዕራፍ 3 ቁጥር 1 እስከ 2 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ክርስቲያን በምድር እንግዳ ነው። ይህ ዓለም መጨረሻችን ቦታ አይደለም። ሰማያዊ ተስፋ ያለው ሰው ምድራዊውን በትክክል ይጠቀማል። በሰማይ ትኩረታችን ማድረግ ብዙ መተው ያለብን ምድራዊ ነገሮችን እንድንተው እና ትኩረታችን የእግዚአብሔርን ፈቃድ በማድረግ ላይ እንድናደርግ ይረዳናል። ስድስተኛ፣ መጸለይ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 እስከ 18 ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ጸሎት ፈቃዳችንን ለመፈጸም አይደለም፣ ፈቃዱን ለመፈጸም ነው እንጂ። ኢየሱስ በዮሐንስ ወንጌል ምዕራፍ 15 ቁጥር 7 እንዲህ ብሎ አስተምሯል። በእኔ ብትኖሩ ቃሎችን በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ፈቃዱን ማወቅ ቃሉን ማወቅን ይጠይቃል። እግዚአብሔር ከፈቃዱ ውጭ ያለ ጸሎት አይመልስም። መጸለይ ከእግዚአብሔር ፈቃድ ጋር ተያያዥ ነው። እግዚአብሔር ፈቃዱን ለመግለጽ እንድንጸልይ ይፈልጋል። ስለዚህ መጸለይ የእግዚአብሔር ፈቃድ ነው። ሰባተኛ፣ ለቃሉ መታዘዝ። ያዕቆብ ምዕራፍ 1 ቁጥር 22 ቃሉን የምታደርጉ ሆኖ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ ይላል። ቃል ያለ ተግባር ራስን ማታለል ነው። መታዘዝ የእምነት ማስረጃ ነው። እውነተኛ መንፈሳዊነት በዕለታዊ ሕይወት ይታያል። ቃሉን በተግባር መኖር የእግዚአብሔር ፈቃድ ነው። ሲያጠቃልል የእግዚአብሔር ፈቃድ አንድ ነገር አይደለም፣ የሕይወት መንገድ ነው እንጂ። እርሱም ማመን፣ መከተል፣ በጊዜ መታዘዝ፣ መመስከርና በቅድስና መኖር ነው። የእግዚአብሔርን ፈቃድ ማድረግ ትርጉም ያለ ሕይወት ለመኖር እና ለመንፈሳዊ እድገት በጣም አስፈላጊ ነው። በትክክል በዚህ መንገድ ከሄዳችሁ ሕይወታችሁ ይቀየራል። ዛሬ ከዚህ ቪዲዮ ተጠቅማችሁ በእግዚአብሔር ፈቃድ ውስጥ ሕይወታችሁን መምራት መጀመር ይሆንላችሁ። ይህ ክፍል 1 ነው። ክፍል 2 ይቀጥላል። ከክፍል 2 ጀምሮ ከላይ ያነሳናቸውን እያንዳንዱን ፖይንቶች በስፋትና በጥልቀት እንመለከታለን። ቪዲዮ እና የተለያዩ ትምህርቶችን ለማግኘት እና ለመከታተል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ እና ቪዲዮ ጥሩ ሆኖ ካገኛችሁ ላይክ አድርጉ። የጌታ ጸጋና ሰላም ይብዛላችሁ።